ክልል ህጻጽ መጠለያ ካምፕ በተፈጠረው ረሃብ ምክንያት ሰዎች በድብ እየተበሉ ነው ተባለ። በዛሬው ዕለት በርካቶችን ስሜታዊ ያደረገውና የሶሻል ሚዲያ ተጽዕኖ ፈጣሪዎችን ለድጋፍ ያነሳሳው የህጻጽ ረሃብ ጉዳይ ብዙዎችን እንደጎዳ እየተነገረ ነው። መረጃውን ለኤክስክሉሲቭ ኢትዮጵያ ያደረሱን የውስጥ ምንጮች እንደገለጹት ህጻጽ በትግራይ ሰሜን ምዕራብ ዞን የሚገኝ የስደተኞች መጠለያ ካምፕ ሲሆን በባለፉት ጦርነቶች የተነሳ በርካታ ተፈናቃዮች ተጠልለውበት ይገኛሉ። እነዚህ ተፈናቃዮች በስፍራው መኖር ከጀመሩ 6 ዓመታት የተቆጠሩ ሲሆን በመጠለያው ሸራ ማርጀትና በረሃብ የተነሳ ጅብ በየቀኑ በቀላሉ እየገባ የደከሙትን እየበላና እያቆሰለ ይገኛል። እስካሁን ድረስ 2 ሰዎች በጅብ የተበሉ ሲሆን አንድ ሰው በመቀሌ አይደር ሆስፒታል በተደረገለት ሕክምና በማገገም ላይ ይገኛል ተብሏል። አንደኛው ግን በጅቦች ተበልቶ ህይወቱ አልፏል። ረሃቡ ክፉኛ በተፈጠረበት ህጻጽ ካምፕና በሌሎችም መጠለያዎች በሚሊዮኖች የሚቆጠሩ ተፈናቃዮች አሉ ተብሏል። የውስጥ ምንጮቻችን እንደገለጹት ከሆነ ጊዜያዊ አስተዳደሩ በበጀት እጥረት ሳቢያ ለእነዚህ ተፈናቃዮች መድረስ አለመቻሉ ታውቋል። ይህም ከፌዴራል መንግስት ጋር በመነጋገር እስካልተፈታ ድረስ ችግሩ መቀጠሉ አይቀርም ተብሏል።